እጅሽ እንዲህ የምትወርድ አሁን እኔ ምን አልኩኝ? ምን አልኩ? የምትወርድ የፈጣሪ እንዲገልኝ እየተሳልሽ ነው። ተናግሪ እስቲ መልሽ። እናንተ አባቴ ገደን እንዲገልህም ፈጣሪ የምለምነው እና እንግዲህ አዊ እምትይ እንደ እጅሽ ነው እንዴ? ያዩሽ ትቀልሽ እንዴ? ደግሞ አሁን ምን አድርጌ ነው የምትለኝ አንተ? ግዴው ነው ቤተሰብ እንግዲህ እቺ ሰውዬ እንደምታዩት ጦዝ ብላ አረቂ ጠጥታ ሰክራለች። አንድ ጉጣ ገልብጣ ነው የመጣች። ስትነጫነጭ ነው አብረን አንቺ ወሽ ወጣው ባ ያ እሺ ታቀርብሻለሁ። ጀመረው ቤተሰብ አጭፍተኝ ነው የምልሽ። ጎምጅ ሊያልጥሽ ነው ምዛሌ ወርቅ ነገር እንዲያታመጭ አንቺ ወርጭ እና ዘዴ ቤት አትገባም? ምን ቤት እንዲያሪ ሁሉም አንድ ነው። ምን ንሳበል ወዲያ ሰው እንዳይጋራሽ ነው። ቤት ውስጥ ተደብቀሽ እንዲያሳማልብኝ ዋ ደግሞ ነይ እንጂ እንዴት ወደ ቤት እንዴት በልቻለሁ። አሁን ኧረ እና ፈርቤና ይሄንን ያህል እንጀራ ለኔ በትልጥል ያመጣሽው ወዲያ ማሳላል ታስቢ ነው። ከሱ ያነሰው ነው የማመጣው። አፈርቢ ከዚህ ያነሰው እንድራድ ያቺ በሰርቪስ ማታመጫው አሁን ይሄን ኩዳውን ላንድ ሰውን አሁን ይሄ ላንድ ሰው ይመጣል እና በሰርቪስ ላድርገው። ቆርጦ ይጣልሽ መዲያን ያለ ደግሞ እንዴት እንትን ቆላምሻው ስክሩ ወይ ውስጡን ብራዝ ውጭ ከማወጣው በሽታ ያወጣሻል። ወንድም አንብራ ብላ እኔ እኮ ቤት አይልሞላ እንዳንተ ገበያ አልሄድኩኝ። አረና ግዴደ ብላ አይወለ አስማታ ሆነ ምስግጥ ነው እንጀራው ወጡ ካነይዱ አንተና ማንም ብቻ ነው ባክህን ኩላ እንጀራ አልገፋውም። አመግዴ ለምን ብላ እኔማ ቤት ነው ያልኩ በልቻለሁ። እንዳንተ ገበያ አልሄድኩኝ እኔ እና ቢሆንስ መቼስ እቤት ሆነ ብላ ምን እንጀራ አልበላም ያላና ብላ እኔ ስለበላው ነው እንጂ ችግር የለውም ነበር። ኧረ ተውና ግድ የለ ብላ ይልቁንስ ሰርቦስ አለ። ምን ይረበኝ ምን አስማት አምስት ገጥሞኝ ወይ አትበላ ወይ አታስበላ ልጅ ገበያው እንዴት ነበር? እንደው ገበያው ቶ አንገብጋቢ ነው። እንደ ሁሉ ነገር ተወዷል። አንቺ መቤት አይ አፈርቢ ዋንጭ መጣው ወይ ነው የምትለ በሽታ ይብላሽ ምን አንተስ ታጠገብ እንጂ ብራንች እና ብሎ ቢያለኝ እኔ ምን ላድርግ? ለምን አጠገብ ወይ ብቻ ላቀርብልህ ይሻላል። እንደው ቢያንስ አንድ እንኳን ጎርሰተው ወይ በጁ ሰጩ በጁ ውስጥ አይደለም እንደዛ ብዬ እኮ አይደለም ስለበላው ብቻ ላቀርብልህ ወይ በሰርብቷ የምር ስለበላው ነው። በእንሳ ካልክ እንግዲህ አንቺው መሆን አንቺው እና አልበላም ብያለሽ ነው? በላው አልበላም። እኔ ቆይ ገበያ ሰድ ምንድን ነው ያልሽ? ምን አደርጋለሁ ደግሞ እኔ ምን አደርጋለሁ? የማላውቀው ነኝ እኔ የማላውቀው ነው የሚመስልሽ? አላውቅም እኔ ዋይ እንዴው ቆይማ እኔማ ደርስበት ደግሞ ባልሽን ተለይ አሁን ተባል ተለይታ ሚስት ተባላል እኔ ቤት ማይል ቆዩ ብረዱ ሳሳባብስ ነው የቆየሁት። ያብዝሽ በሽታ ብረዲስ ሳላቅስ እንጀራ ካላ አርገሽ ምን ነው ብላ የራሽን አጣጥመሽ ትበያለሽ። አፈር ደምቢና
እና በቃ እንደው ሁለት ጉራሽ እንደጎረስክ እኔ ገበያ ሰድ ለሚመጣው ስጪው። እኔማ በቃ እንግዲህ እንደው እናንተ እስቲማል ጨምረህ እንገቷን ብሎ አላመከራት። ምን አይነት ፍጡር ናት ጎዝ! አሁን ሰውን እንዲሁ በእውነት እንዲሁ አሁን እንዲሁ አባቴ እንዲሁ ባሉን ትተሆን ይበላል። እንዲሁ አንተ ፍረድኝማ እንዲሁ አሁን ሚስታውን ባሏን ተሳት ትበላለች። ቀርባት ጊዜ እኮ ነው። ኧረ አፈር ተብላያ ምንስ ቀርባት ነው? ምን ነው ገበያውሳ? ገበያው ምን ሆነ? ተሸጠ። የተሸጠው ተሸጠ። አቅንቼ መጣሁ። እልቅ አየሽ፣ ኧረ መቅዳትማ ሸጋ ነው። ግዛ ያልኩህሳ ዘንግቼው አይደል አንቺ እንዴት ሳልፈተው እንዲያሰርኩት መሪ ላይ አንቺ እንጂ ውስጥ አስገቢውን ባዶ ነው መሰለኝ። እንደው ምን ቡና ማልገዛ ቡና ኧረ መላኩ አንቺ እንደው ቡና ውስጥ መቼም እንደው እንዲያሸው ኧረ እንደው ምን ያረሱታል ደግሞ መጠር ቢሆን ስለስቸው ይልም እና መጠር ቢሆን ቡናውን ምዘው ነው ተውኩ። አረጋ የኔ ነገር ኧረ እንደው ድሌ ነው እንደው ልባጣው ነገ ሰውን በምንድን ነው የምትሰራው ስራውንስ? ቡናም እንግዲህ ከዛሬው ውጭ ገበያ የለም። ነገ ከነገ በስቲያ ነው። መቼ ነው የሚገዛው? አንቺ ቡናው የሚያንጓልል ቡና መጠን ወጥቼው መጣሁ እንኳን ቡና ነው የምትል እንዴ? ቡና ያርግሻል። ኧረ ምን አይነት አናቱ ተሻውን ስነ እዛ ውስጥ አስቀምጪው እዛ ታንጉራሽ ቢይ ያ ከቻላ ያርግሻል። ኧረ ምን አንቺ ሳገበ እንዴ ድንብርብር የጠፋ አንቺ ያገበለት እኮ ካምባሩ ጠፋኝ። ያትሰራ ወያታሰራ ብላ ወለ ጊዜ እንደ ምናምን አናብስታ ግሩማን ተዘዛይ እንደው ነገሩ ነው የከፋው። ንኩ እንዴት ረሳዋል ስታወራ ነው እዚህ ሲደርስም አይደለ ቤት ጠፍቶ ነው አረቂ አፈርብኝ ወደ እኔ መሰለ ብሎ የሚያቀናህ አንተ ዝርኮት ስድቡንም እንዴት ጓደኞች ጋር ላልጮት ነው ግን አንቺ ምኩርሽ ነው። ሰኞ ማክሰኞ እርሻ ነኝ ሙሉ እነሱም እንዴ አንድ ቅዳሜ ስንገናኝ እንዴት ላልጮት ነው እነሱ ጋር እና እንደው ለአንዱ ልጅ ብትሰደውሳ ለማን ይምሰድ? ልጅስ ሞልቶ ሳይደል በዛ ጉብል ጠፍቶ ነው ጉብል። አንተም እኮ ግን አጥፍተሃል እንዴ አንተ ዋጋ ንገርልኝማ። እኔማ እንዴ ይገርማል እኮ እንዳረሳት ይዛት ግብ ያስቀምጭ እኮ ነው። ዝም ብዬ ግን ተመቀመጫ ብድግ ብዬ እንዲህ ጉዳይ ወዲህ ሰው ያይ እንትስ ሙያ ብለህልክበት ነገር ሌላውን ታረጋለህ እንዴ? ዘንበኛቸው ላይ ቆርጬ እንዳልጥርሽ አንቺም እኮ ባልሽ ነው እንደዚህ ማትናገሩ እንጂ አክብሬው እንጂ እና አባቷ ትዘራብሪያል። ዛሬ አዞብሻል። ዋ ሻል ጉምጉም ጎመጎም ያለሽ እንግዲህ ሙሙ ያረግሽ ዋ ወይ ምንድን ነው እጅሽ እንዲህ የምትወርድ? አሁን እኔ ምን አልኩኝ? ምን አልኩ? የምትወርድ የፈጣሪ እንዲገልኝ እየተሳልሽ ነው። ተናግሪ እስቲ መልሽ። እናንተ አባቴ ገደን እንዲገልህም ፈጣሪ የምለምነው እና እንግዲህ አዊ የምትይ እንደ እጅሽ ነው እንዴ? ያዩሽ ትቀልሽ እንዲህ ደግሞ አሁን ምን አድርጊ ነው የምትለው አንተ? ግዴው ነው አሁን ብቻ አምጥሽ አፈር ደንብ ለፍለፋ የምታስለፈልፈኝ እዚህ አታናድድ ማለት ነው። እንዲህ ማለት ድምፅሽን እንዳይሰሙ ተነግረው እንዳይገባባት ዋ ያልጉምጉምሽ በሽታ የምታፈለው እንዲህ ዝም ሳያት እራሱ እንዳልገባ ብዬሻለሁ።
አሁን ኮሪያን ፈር ብላ ጓደኛ ጋር ነይ ደግሞ እናስገዱ አንቺ ልጅ ፈርሚ ምን ጊፍቶች ቢቀር ነይ በጣም ጓዳል ግጥ አንገብጋቢ ወዴት ነው እንደው ወደ ላሙ ደሞ ደረስ ይመጣል